አብዛኛው ሰው ጉራጌ ሲባል መስቀልና ክትፎ፣ መርካቶና ሱቆቻቸውን የሚያስታውሰው። በእርግጥ የአይኤምኤፍ ኢኮኖሚስቶች፣ የዓለም ባንክ ተንታኞች የማይረዱት ውስብስቡ የመርካቶ ንግድ እንዴት ለእነሱ በደንብ እንደተገለጠላቸው ቃዋ እየጠጣን ማውራታችን አይቀርም። የጉራጌ የጎጆ ቤት፣ የቃቄ ወርዶት፣ የጆካ ቂጫ፣ ቆጮና ጭፈራቸው ቀኑን ሙሉ ብናወራው አያልቅም። ለዛሬው ግን ከ15ኛው ክፍለ ዘመን ጀምሮ ጠብቀው ያቆዩትን ለዛሬቱ ኢትዮጵያ ምሳሌ መሆን የሚችል ብዙም ያልተወራለት አንድ ባህላቸውን ላሳየ። ጉራጌ ቤት ቆንጆ፣ መንገድ ሰፊ መሆን አለበት ብሎ ያምናል። የምትመለከተው አንድ የጉራጌ የገጠር መንደር ነው። የመንገዱን ስፋት ልብ ብላ አስተውል። እዚህ መኪና አይገባም። ታዲያ የአንድ ትንሽዬ የገጠር መንደር መንገድ ለምን በዚህ ደረጃ ሰፊ መሆን አስፈለገው? ማንስ ገነባው ካልከኝ 600 ዓመታትን ወደ ኋላ ልመልስ ነው። ነገርየው ጀፎረ ይባላል። አውራ ጎዳና ልትለው ትችላለ። ጥንታዊ የጉራጌ ብሔረሰብ የምህንድስና ጥበብ ነው። ዘንድሮ ለሎጅ ታስበው የሚገነቡ ውብ የጎጆ ቤቶች ጉራጌ ለቱሪስት ሊያከራየው ሳይሆን ሊኖርበት የሚሰራው መደበኛ ቤቱ ነው። ቤቶቹ በሁለት ረድፍ ቀጥ ያለ መስመር የመያዝ ግዴታ አለባቸው። ምክንያት መሃሉ የህዝብ መንገድ ነው። ጀፎረ መስቀል ይከበርበታል፣ በሰርግ ጊዜ ይጨፈርበታል፣ በሐዘን ወቅት ይለቀስበታል፣ በአዘቦት ቀን እረኞች ከብት ይነዱበታል፣ ሕፃናት ይጫወቱበታል፣ አባቶች ይመክሩበታል፣ ወጣቶች ፈረስ ይገሩበታል። ጀፎረ የህዝብ ነውና አጥሮ ባትጋሩኝ ማለት ከማህበረሰቡ ያጋጫል። አስበው፣ ይህንን 600 ዓመታት የቆየ ባህል ኢትዮጵያ ከተሞቿን ስትመሰርት ተጠቅማበት ቢሆን በዘመናዊ አርክቴክቸር የት በደረስን ነበር።